ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ለዚህ ሰዓትና ለዚህ ቀን ያደረሰን ፈጣሪያችን ይክበር ይመስገን ማለት እወዳለሁ። እጅግ በጣም የምንወደውና የምናከብረው አንጋፋ ሙዚቀኛ ጎሳዬ ተስፋዬ በለንደን ሀገር ሰሞኑን ኮንሰርት ለማቅረብ ለንደን ሀገር ከነ ድምፃዊት ራሄል ጌቱ ጋር ተገኝቶ ነበረ። ጎሳዬ ተስፋዬ የሄደበትም ፕሮግራም እዛ ለንደን ሀገር ማለትም በጣም ብዙ አድናቂዎች ወዳጆች እና የሚያከብሩት ብዙ ሰዎች እንዳሉና በጣም ደስ ደስ የሚል ጊዜን እንዳሳለፈ ተናግሯል። ለንደን ሀገር ላይ ጎሳዬ ተስፋዬ በመሄድ ሙዚቃውን የሄደበትን ፕሮግራም ጥንቅቅ አድርጎ ከሙሉ ደስታ ጋር እንደጨረሰ ነው የተናገረው። ነገር ግን ከሙዚቃው በኋላ የሄደበትን ፕሮግራም ካጠናቀቀ በኋላ ወደ አገሩ ወደሚወዳት ወደ ኢትዮጵያ ሀገሩ ሲመለስ በለንደን ኤርፖርት ውስጥ የገጠመው ምንድን ነው የሚለውን አጠር አድርገን እንመለከታለን። ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁኝ እንድትሆኑ በአክብሮት እጠይቃለሁ። አንጋፋው ሙዚቀኛ ጎሳዬ ተስፋዬ በለንደን ሀገር በተዘጋጀው ኮንሰርት ላይ ሞቅና ደመቅ አድርጎ አድናቂዎቹን ወዳጆቹንና አክባሪዎቹን እጅግ በጣም አስደስቷቸው ኮንሰርቱን እንዳቀረበ ግልጽ ነው። አንጋፋው ሙዚቀኛ ጎሳዬ ተስፋዬ ታዲያ ወደሚወዳት ወደሚናፍቃት ወደሚያከብራት ወደ ኢትዮጵያና ወደ ቤተሰቦቹ ጋር በመመለስ ላይ እያለ በለንደን ሀገር ማለት ነው ኤርፖርት ውስጥ ፈሳሽ ሳሙና ወይም ላርጎ ተደፍቶ ሳያየው ረግጦት ሲያልፍ አድጦት ወድቆ የከፋ የሆነ አደጋ ጉልበቱ ላይ እንደደረሰበትም ተሰምቷል። ጎሳዬ ተስፋዬ በኤርፖርት ውስጥ አንሸራቶት በወደቀው ሳሙና ጉልበቱ ላይ የደረሰበትን አደጋ እዛው ለንደን ውስጥ ጉልበቱን ከታከመ በኋላ ተመልሶ በዊልቸር ወደ ሀገሩ እንደተመለሰና ኢትዮጵያ ኤርፖርት ላይ ወርዶ በዊልቸር ሲመጣ ግን እዚህ ኢትዮጵያ ውስጥም የሚያከብሩት የሚያደንቁትና የሚወዱት ደጋፊዎቹ በዊልቸር ሲቀበሉት ግን በጣም የደነገጡና ያዘኑም ብዙዎች ናቸው። ታዲያ ጎሳዬ ተስፋዬ አገር ውስጥ ከመጣ በኋላ ከኢትዮጵያ ውስጥ ካሉ ዶክተሮች ጋር ተነጋግሮ ሕክምናውን እንደቀጠለም ተሰምቷል። አንጋፋው ሙዚቀኛ ጎሳዬ ተስፋዬ አሁን ቤተሰቦቹ ጋር እቤቱ ገብቶ ሕክምናውን በሀገራችን በኢትዮጵያ እየተከታተለ እንደሆነም ተናግሯል። አሁን ላይ ታዲያ ጎሳዬ ተስፋዬ ጉልበቱ ላይ የደረሰበት አደጋ አስከፊ ቢሆንም ዶክተሮቹ ጋር ተነጋግሮ ሕክምናውን እንደቀጠለ በቤቱ ሆኖ እየታከመም እንደሆነ ነው የተሰማው። ድምፃዊ ጎሳዬ ተስፋዬ ለስለስ ባሉ ሙዚቃዎች ብዙዎች የሚወዱህና የሚያደንቁህ እንኳን ተረፍክ፣ እንኳን እግዚአብሔር ከእንደዚህ አይነት አደጋ አውጥቶ ለቤተሰቦችህ ለሀገርህና ለቤትህ አበቃህ ማለት እንወዳለን። ፈጣሪ ጨርሶ ይማረክ ማለት እንወዳለን። ጎስሽ እንግዲህ ከልጆች ከቤተሰቦች ጋር እንኳን በሰላም ተገናኘክ። የሕክምናው መጨረሻም ደስ እንደሚል ባለሙሉ ተስፋ ነን። ፈጣሪ ጨርሶ ይማርህ ማለት እንወዳለን ማለት ነው። ጎሳዬ ተስፋዬ እንግዲህ አገርህን ኢትዮጵያን በጣም እንደምትወዳት ሁላችንም እናውቃለን። ለሀገርህ ከዛ ከወደክበት ቦታ ታክመህ መጥተህ ኢትዮጵያ ውስጥ ደግሞ ሕክምናህን እየተከታተልክ እንደሆነ በሰማን ጊዜ ፈጣሪ ጨርሶ ይማርክ፣ እንኳን ለዚህ ያበቃ ማለትም እንወዳለን። በዛውም መቅረት አለና የከፋ ብዙ ነገር አለና ከዛ ሁሉ ነገር ተርፈክ ለሀገርክ ለቤትክ ባላሰብከው አደጋ ድንገት ቢሆን የሚወደከው እንኳን ለቤትህና ለልጆችክ አበቃ። ፈጣሪ እግዚአብሔር ደግሞ ጨርሶ እንደሚምርክ ባለሙሉ ተስፋንን ማለት እንወዳለን። ፈጣሪ ማርህ።